ዛሬ የምነግራችሁ ስለዚህ ለየት ያለ ቅጠል ነው። እንግዲህ ብዙዎቻችሁ ታውቁታላችሁ። እንስላል ይባላል እና በቤታችን ውስጥ ወይም ደግሞ በአካባቢያችን በቅሎ ልናየው እንችላለን። በፈረንጆቹ ፌኔል ይሉታል። እንግዲህ እንስላል በጣም የሚገርም ብዙ ጥቅሞች አሉት። እንደዚህ አይነት ቢጫ የሚመስል አበባ ወይም ፍሬ አለው። እንግዲህ ቅጠሉ ይሄንን ይመስላል። እንደምታዩት እንደዚህ ዘርዘር ያለ አይነት ቅጠል አለው። ፍሬም እንደዚህ አይነት ነው እና ብዙ ጊዜ በጣም ብዙ ጥቅም አለው። ግንዱም ራሱ በጣም ጥቅም አለው። ቅጠሉም ግንዱም እንደገናም ሲዱም ማለት ነው። እንግዲህ ከጥቅሞች ውስጥ ምንድነው? በውስጡ ቫይታሚን ሲ፣ ፋይበር፣ ፖታሺየም እና ብዙ ንጥረ ነገሮችን ይዟል። ፍሬውም እንደምታዩት ይሄንን ነው የሚመስለው። ውስጡ ስንፈለፍለው ፍሬውን እናገኛለን። ቅጠሉ ያው ብዙዎቻችሁ ታውቁታላችሁ። እንደዚህ አይነት እንትናለው። ግንዱ ራሱ እንደዚህ ቀጠን ያለ ክርክር ያለው ነው እና እንደነገርኳችሁ በውስጡ ፖታሺየም፣ ቫይታሚን ሲ እና ቢ፣ ፋይበር ስላለው ለልብ ህመም እንዳንጋለጥ የሚጠቅም ንጥረ ነገር በውስጡ ይዟል። የደም ዝውውራችን እንዲፋጠና ጥሩ እንዲሆንም ይረዳል። በውስጡ ያለው ፋይበር ደግሞ ጤናማ ያልሆነውን ኮሌስትሮል እንዲቀንስ ይረዳል። እንስላል ቅጠሉም እንደገናም ግንዱም ማለት ነው። በውስጡ ካልሲየም፣ ቫይታሚን ኬ ስላለው ለአጥንታችን ጥንካሬ ይረዳል። ጤናማ አጥንት እንዲኖረን ያግዛል። እንደገናም ፖታሺየም፣ ማግኒዚየም፣ ሌሎች ንጥረ ነገሮች የደም ግፊትን ለመቀነስ እና ጤናማ የሆነ የደም ዝውውር እንዲኖረን ይረዳል። ይሄኛው ፍሬውም እንደምታዩት ነው። የክብደትን ለመቀነስ ይረዳል። እንግዲህ ለጉበት፣ ለካንሰር ህመም ለመከላከል የሚያስችል በቂ ንጥረ ነገር በውስጡ ይዟል። ደግሞ የምግብ መፈጨትን እና በማፋጠን የሰውነት ክብደትን ለመቀነስ ይረዳል። እንግዲህ እንደነገርኳችሁ ምንም ነገር የሚጣል የለውም። ግንዱንም ቅጠሉንም ፍሬውንም ነው የምንጠቀመው። በጣም ብዙ አይነት ጥቅም አለው። ለዛሬ እንግዲህ ሻዩ እንዴት እንደሚሰራ በሻይ መልክ መጠጣት እንችላለን። ከምግብ ጋርም ቀላቅለን መብላት እንችላለን። ቅጠሉም እንደዚሁ ይበላል። እንግዲህ ለዛሬ የማሳያችሁ እንዴት ለሻይ እንደምንጠቀመው ነው። እንደነገርኳችሁ በጣም የሚጠቅም ቅጠል ስለሆነ እና በየቦታው የምናገኘው ስለሆነ ሻዩን ተጠቅመን ጤናማ የሆነ ውጤት እንድናገኝ ይረዳናል። እንግዲህ አሁን መጀመሪያ ሻዩን ለማዘጋጀት ቅጠሉን አራርጬዋለሁ። ፍሬውን በውስጡ ይህንን ይመስላል። ፍሬውን እንደዚህ ማውጣት እንችላለን። ከዛ አድርቀንም ሆነ በእርጥበቱ መጠቀም እንችላለን። ትናንሽ ፍሬዎች አሉት። እንደምናየው ብዙ ጊዜ አበባ ይመስላል። ቢጫ ነው ከላይ የሚሆነው። ፍሬው እንደዚህ ትናንሽ ፍሬዎች ናቸው። ለአይን ሕክምናም እንደሚጠቅም ብዙ መረጃዎችን አንብቤያለሁ። እንደዚህ ስናደርቀው ይህንን ይመስላል። አጠራቅመን አስቀምጠን በፈለግንበት ጊዜ እንደ ሻይም ሆነ አይናችንን ለማጠብ የሚረዳ ጥቅም አለው። እንደገና አሁን ሻዩን ደግሞ በማዘጋጀት እስካሁን ላልኳችሁ ጥቅሞች ማዋል ይቻላል እና ውስጡ ያሉት ንጥረ ነገሮች ለአጥንታችን፣ ለልብ ህመም፣ ደም ዝውውርን በትክክል እንዲሆን ለማድረግ በደንብ የምግብ መፈጨትን እንዲፋጠን ይረዳል። እንግዲህ ዛሬ ማዘጋጀው ቅጠሉንን እና ፍሬውን እንዴት እንደምንጠቀም ነው። መጀመሪያ ውሃውን ሞቅ ካደረግን በኋላ በደንብ ካፈላን በኋላ የሻይ ዕቃችን ውስጥ ቅጠሉን እናደርገዋለን። ፍሬውንም ልክ እንደዛው እዛ የፈላውን ውሃ ሲኒው ላይ ፍሬውን ያደረግንበት ሲኒው ላይ እንጨምረዋለን። እንደዚህ አይነት መልክ ይሆነዋል።
ከ5 እስከ 10 ደቂቃ ብናቆየው በውስጡ ያለውን ንጥረ ነገር ለማውጣት ይረዳዋል። አሁን እንደምታዩት ደግሞ ቅጠሉን በእንደዚህ መልክ ሲኒው ላይ ካረኩት በኋላ ውሃ ጨምርበታለሁ። እንደነገርኳችሁ ከ5 እስከ 10 ደቂቃ ብናቆየው ውስጡ ያለውን ነገሮች በደንብ የመውሰድ አቅም ይኖረዋል። እንግዲህ እንደምታዩት በጣም የሚያምር መልክ አለው። ቃናውም ደግሞ በጣም ደስ የሚል ቃና ነው እንዳየሁት። ሲጠጣም በጣም ጣፋጭ ሆኖ ነው ያገኘሁት እና እንደነገርኳችሁ የእንስላል ቅጠል በጣም ከዚህ ከጠቀስኩት በላይ ብዙ ጠቀሜታ አለው። ሻዩ ይህንን ይመስላል። እንደዚህ አውጥተን ወይም ደግሞ አጥለን መጠቀም እንችላለን። እንደውም እንደተረዳሁት ብዙ ጥናቶች ላይ ቅጠሉንም መብላት ይቻላል። እስካሁን የጠቀስኩት ለምሳሌ ክብደታችንን ለመቀነስ፣ ጤናማ የሆነ የአጥንት ሁኔታ እንዲኖረን፣ ጤናማ የሆነ ሊቨር ወይም የጉበት እንዲኖረን ለሱ ይረዳል። እንግዲህ ሻዩ በጣም ጣፋጭ ነው። እንደምታዩት ከለሩ ራሱ ሲታይ በጣም ነው የሚያምረው። እንስላል ውስጥ ያሉት ንጥረ ነገሮች ይህን ሁሉ ጥቅም ይዟል። እንግዲህ በየቤታችሁ ቅጠሉን አድርቃችሁ ወይም ደግሞ እርጥቡንም ካገኛችሁ መጠቀም ትችላላችሁ። እንደዚህ አድርጋችሁ መጠጣት ይቻላል። በሚቀጥለው ሌላ ጥቅሙን ይዤላችሁ ቀርባለሁ። ከማርም ጋር መጠጣት ትችላላችሁ። የህይወት ማዕድ ነው። እስከዛው በሰላም እንገናኝ።